እመርቃችኋለሁ ሐዘን ቤታችሁ አይግባ ህመም አትስሙ እንደዚህ አይነት በጣም የሚሰቀጥጥ ለጆሮ የሚያም በተለይ ወጣት ሆናችሁ እንደዚህ አይነት ነገር በደጃችሁ አይድረስ እኔ ለመመረቅ ብቆኛ አይደለም ግን እዚህ ጋር መጥቼ ያየሁትን ነገር ነው ይህ ወንድማችን ከአንድ አመት በላይ በኩላሊት ህመም ሲሰቃይ ነበር ሁለቱም ኩላሊቶቹ ፌል አድርገው ከዛም በኋላ ደግሞ ልቡም ወርዶ የልብ ህመምም አለበትና ከዛ ጋር ተያይዞ ቤተሰቦቹ ከሌላ ከመድኃኒት ወጪዎች ውጭ በሁለት ቀን አንዴ 10 ሺህ ብር ያወጡ የኩላሊት እጥበት ያደርጉለታል ሁለት ኩላሊቱ ፌል አድርጓል ለዚህ ህክምና ደግሞ ይህ ወንድማችን ወደ ውጭ ሀገር ሄዶ እንዲታከም ቦርዱ ወስኖ 5 ሚሊዮን ብር እንደሚያስፈልግ ተነግሮናል እናንተ ኢትዮጵያን ደግሞ አይደለም ይሄ ከዚህም በላይ እንደምትችሉ ስለማምንና ስለምተማመንባችሁ ከፊታችሁ ቆሜ እየለመንኳችሁ እባካችሁ ይህን ወንድማችንን እርዱልን በገንዘብ ምክንያት እንዳናጣው ለማለት ነው ከጎናችን ቆሙ